የእንግሊዝ ፕሪሚየር ሊግ የሳምንቱ ትልቅና ተጠባቂ ጨዋታ የአርነ ስሎቱ ሊቨርፑል በአንፊልድ ስቴዲየም የኤዲሃውን ኒውካስል ዩናይትድ ምሽት 5 ሰዓት ሲል የሚያስተናግድ ይሆናል። ሁለቱ ቡድኖች በተለይም በመጀመሪያ ዙር ጨዋታ ከባድ ትንቅንቅን እንዳስመለከቱንና ኒውካስል ዩናይትድ ያለ ወሳኝ ተጫዋቻቸው አንቶኒ ጎርደን በ10 ተጫዋች ታጋይነታቸውን ያስመሰከሩበትን መርሃ ግብር ሊቨርፑሎች ድል ማድረጋቸው የሚታወስ ሲሆን የሜዳቸውንም ፍልሚያ ድል በማድረግ ደረጃቸውን ከቀይ ሰይጣናቱ እንደሚያስመልሱ ቢጠበቅም በሳምንቱ አጋማሽ በቻምፒየንስ ሊጉ ከቻምፒየንስ ሊጉ ባለ ክብር ፒኤስጂ ጋር አስደናቂ አቋምን በማስመልከት አቻ የተለያዩት የኤዲሃው ኒውካስል ዩናይትድ ቀላል ተጋጣሚ ይሆናሉ ተብሎ አይጠበቅም። ስለ ጨዋታው ምን ትላላችሁ? የጨዋታ ግምታችሁን ኮሜንት ላይ ያጋራችሁኝ። ይመቻችሁ። Konate. Chiesa. Salah. Lovely done it. Ingram Moa! Boy wonder strikes for Liverpool to earn them 3 points at St James's Park. This kid can do no wrong. To be that age and just finish it like, wow, what a finish. It was a lovely move by Liverpool. Nice intricate stuff, and again, I mean, a lot of credit to Dominic Szoboszlai, who's been absolutely outstanding all game.